ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን የቅርንፉድ ሻይ ስላለው ከፍተኛ የጤና ጥቅም ነው የምንነግራችሁ። የሚጠቅም ነገር ነው ከዚህ ቪዲዮ የምታገኙት። እስከ መጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ቅርንፉድ ብዙ የጤና ጥቅሞች ያሉት የቅመማ ቅመም አይነት ነው። ከጥንት ጀምሮ በተለያየ ሀገር የባህላዊ ሕክምና ውስጥ እንዲሁም በዘመናዊ ሕክምና ውስጥ እንደ ግብአትነት ሲያገለግል የቆየ ከፍተኛ የሆነ የመድኃኒትነት ባህሪ ያለው የኸርባል አይነት ነው። ቫይረስን የመከላከል ባክቴሪያንና ፈንገስን የመከላከል ነው እንዳለው ነው ጥናቶች የሚያሳዩት። እንዲሁ አንታይ ፔን ፕሮፐርቲ ስላለው የተለያዩ ህመሞችን የማስታገስ አቅም አለው። በተለይ ከጥርስ ጋር የተያዘ ህመም ሲያጋጥም በአፋችን የቅርንፉድ ሻይ ብንይዝ ወይም አኝከን ፍሬውን ራሱ አኝከን ብንይዝበት ፔኑን እንደሚያስታግስልን ነው ብዙ ጥናቶች የሚያሳዩት። እንዲሁ ጥሩ የሆነ የምግብ መፈጨት ስርዓት እንዲኖረን በማድረግ የሆድ መነፋትና ጋዝ እንዳይኖር ያደርግልናል። እንዲሁ በከፍተኛ ሁኔታ አንቲ ኦክሲዳንት ስላለው በውስጡ በኦክሲዴሽን ስትረስ ምክንያት ወይም በፍሪ ራዲካልስ ምክንያት የሚከሰቱ የጤና ችግሮችን የሚከላከል አቅም አለው። አፋችንን ብንሞጠሞጥበት በአፋችን ብንይዘው የአፋችንን ጤንነት ለመጠበቅ ይረዳናል። እንዲሁ ከበድ ያለ ምግብ በልተን ዲስኮምፈርት ቢሰማን ሆድ ዕቃችን አካባቢ ያለመመቸት ስሜት ቢሰማን ሆዳችን የመነፋት አይነት ባህሪ ቢኖረው የቅርንፉድን ሻይ እንጠጣበት ወዲያውኑ ያ ስሜት ይቀንስልናል። እንዲሁ በከፍተኛ ሁኔታ በሰውነታችን በጣም በሚፈልጋቸው ጠቃሚ በሆኑ ቫይታሚንስ እና ሚነራልስ በጣም የበለጸገ ስለሆነ የየዕለት አመጋገባችን ላይ የቅርንፉድ ሻይን የማካተት ልምድ ቢኖረን እነዚህን ከላይ የዘረዘርናቸውን ጥቅሞችና ሌሎች ብዙ የጤና ጥቅሞች እናገኝበታለን። ከ4 እስከ 5 የቅርንፉድ ፍሬ የፈላ ውሃ ውስጥ ጨምረን ከ2 እስከ 3 ደቂቃ ካንተከተክነው በኋላ አውርደን መጠጣት ብንችል እነዚህን ከላይ የዘረዘርናቸውን ብዙ የጤና ጥቅሞች ማግኘት እንችላለን። ታዲያ ማብዛት የለብንም። ምንም ነገር ሲበዛ ሁሉም የራሱ የሆነ የጎንዮሽ ጉዳት ስለሚኖረው በመጠኑ ከ4 እስከ 5 ፍሬ አድርገን መጠቀም እንችላለን። ጉንፋንን ጨምሮ ሌሎች ከመተንፈሻ አካል ጋር የተያዙ የጤና ችግሮች ሲያጋጥሙን የቅርንፉድ ሻይን ብንጠጣ ችግሩ እንደሚቀረፍልን ነው ጥናቶች የሚያሳዩት። ይጠቅማችኋል ብለን ስላሰብን ይህን ቪዲዮ ያዘጋጀነው። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ቻው፣ ሰላም ሁኑ።